እንግዲህ ተመልከቱ እኛ የምንኖርበት በረሃ ጭው ያለ በረሃ ነው። ዛሬ አንድ ጉዳይ ለማስተካከል ወጣ ብዬ በዛው እስኪ አካባቢውን ትንሽ ላሳያችሁ። ብዙም እንትን አይደለም ግን ያው ብዙ ለመቅረጽ ምናምን ስለማይመች እንትን ቢሮ ምናምን ነው። እስኪ ለማንኛውም ትንሽ ቃኘት ላድርጋችሁ በዛው በረሃ ተመልከቱ። አያችሁት በረሃውን ታያችኋል ታያችኋል። እና ከባድ ነው ፀሀዩ ራሱ የሆነ ዛፍ ስር ነው ቁጭ ያልኩት። ይከብዳል እላችኋለሁ በጣም ከባድ ነው ሙቀቱ የአየሩ ፀባይ እና ከባድ ነው በጣም እስከሚስተካከልልኝ ትንሽ ዛፍ ስር ቁጭ ብዬ ነው። እና ደግዬ ናችሁ በርቱ በየትኛውም ሁኔታ ሆናችሁ ፈጣሪን ማመስገን መበርታት መጠንከር ነው ያለባችሁ። ያላችሁበት ቦታ ምቾት ካልተሰጣችሁ ደግሞ ከዛ ቦታ እንዴት አድርጋችሁ ነው የተሻለ ቦታ መቀየር አለብኝ ለሚለው እስካላችሁበት ድረስ ባላችሁበት ቦታ ጠንክራችሁ መስራት መጸለይ መበርታት ራሳችሁን ከመጥፎ ነገሮች ከሱስ ከተለያየ ነገር መጠበቅ ጥንቃቄ ማድረግ እና ከምንም በላይ ራሳችሁን ስጋችሁን ለመንፈሳችሁ ማስገዛት አለባችሁ። ስጋ ለመንፈሱና ለአምላኩ ካልተገዛ አስቸጋሪ ነው። ከምንም በላይ ስጋችሁን መግዛት መቻል አለባችሁ። የስጋችሁን ፍላጎት መገደብ ስጋችሁን ከምንም በላይ የሚፈልገው ነፍሳችሁና ስጋችሁ የተለያዩ ፍላጎት ነው ያላቸው። ነፍሳችሁ ሰማያዊ ሲፈልግ ስጋችሁ ደግሞ ምድራዊ አለማዊ የሚታየው የሚበለጨለጨው ነገር አሁን በአሁን የሚሆን ነገር ነው የሚፈልገው። ነፍስ ደግሞ ያው የሰማያዊውን የዘላለም ትፈልጋለች። እና ከዛ ሁሉ ያው ለነፍሳችሁ ወግናችሁ መቆም አለባችሁ መታገል አለባችሁ። እና ለስጋችሁ ተገዢ እንዳትሆኑ እላችኋለሁ። በረሃ ላይ ስትሆኑ ደግሞ ብዙ የሚፈታተን ነገር አለ ብዙ ነገር ፈጣሪ ይጠብቅ እንጂ። እና ከዛ ሁሉ እግዚአብሔር እንግዲህ ረድቶን እስከዛሬ አለን ለነገም እስከ ዘላለሙ እሱ አለ አሁንም እንበረታለን። ትንሽ ላጫውታችሁ ብዬ ነው ብቻዬን ወረፋዬ እስከሚደርስ ድረስ ዝም ብዬ ከምቀመጥ በዛው እስኪ ላስታውሳችሁ ብዬ ነው። እና እንደዛ ነው እላችኋለሁ በረሃው ይሄን ይመስላል። በጣም ሩቅ ቦታ ወጣ ያለ ቦታ ሄጄ ነው የሆነ ማስተካከለው ነገር ነበር። እና እንደዛ ነው በተቻላችሁ መጠን ወደ ፈጣሪ ተጠጉ ጸልዩ መጽሐፍ ቅዱስ አንብቡ ከፈጣሪ ጋር ያላችሁን ቁርኝነት በጣም ጥብቅ አድርጉ። ግዴታ ቤተክርስቲያን ወይም ቸርች መስጊድ መሄድ አይደለም ባላችሁበት ቦታ ሆናችሁ በጽናት መጸለይ መበርታት ራስን ከክፉ ኃጢአት ከስጋዊ ምኞቶች ፍላጎቶች መጠበቅ መግታት ያስፈልጋል። ስጋችን ሁሌም ያው ፍላጎቱ አያልቅም እና ጥንቃቄ ማድረግ ይፈልጋል በተቻለ መጠን። እና በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ በርቱ እላችኋለሁ። ሰላም ጤናውን ይብዛላችሁ ባላችሁበት። እና ይሄን ይመስላል ለዛሬው ይበቃችኋል። አስተያየታችሁ ደግሞ መልእክታችሁ ኮመንት ላይ አስቀምጡልኝ እወዳችኋለሁ። ቤተሰብ ሰላማችሁ ይብዛ ያላችሁበት። ቪዲዮ ያው ጥራት ላይኖረው ይችላል ግን ያው ይሻላል ዝም ከማለት ይሻላል ብዬ ነው። እና እንደዛ ነው እላችኋለሁ። በጣም በረሃ ነው። እዚህ በረሃ ላይ ሆነን ነው እንግዲህ እንደዚህ የመለጥነው ያለ ጊዜያችን እና አስቸጋሪ ነው። ሰላማችሁ ይብዛ ቻው ቻው ባላችሁበት ሰላም ጤናውን ብዝት ይበልልኝ